ሪባና ዝሙት የሰፈነበት ትውልድ የአላሁ ስብሓነሁ ወተዓላ ቅጣት በላዩ ላይ እውነት ይሆንበታል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ማ ظهر الربا والزنا في قرية በአንዲት መንደር ላይ ሪባና ዚና ይፋ አይሆንም ኢላ عمهم الله بعذاب አላሁ ስብሓነሁ ወተዓላ በቅጣት ቢከባቸው እንጂ አሉ። በስም አሳምረን በትንተና አበጅተን አራጣና ወለድን የተለየ ቴክኒካል ስም እየሰጠን ወደ ኪሳችን ወደ ልጆቻችን ሆድ የከተትነው ይዞብን የመጣው ውርደትና መከራን ብቻ ነው እያልኩ ያለሁት። በፍጹም በሐላል የተገኘ ከስብ ዒባዳ ከመሆኑ ጋራ የኢኮኖሚን የበላይነት በሐላል ሲሆን እጅግ በጣም አስፈላጊ ከመሆኑ ጋራ ሐላልና ሐራምን ሳንለይ በሰደቃ አጥበዋለሁ ዛሬን እናገኘው እንጂ ዋናው ይዘህ መገኘት ነው። በማጭበርበር የሰበሰብነው በሰው እንባ የገነባ ነው ከህሊናችን የተጋጨን ምክንያት የደረደርንለት ሀብት ሁሉ ነገ የምንለየው ነው። በጀናዛችን ስም ላይ የማይጻፍ ውዳቂ ነው። በቀጣዩ ዓለም ደግሞ የማንወጣው ተራራ ሂሳብ ነው። ዛሬም በረከት የተነፈገ የድካምና የጭንቅ የውጣ ወረዳችን ምክንያት ነው። ጃሂልያ ሰላም አልባ ነው። አትስጋ። ምድር ሁሉ በጃሂልያ ብትናወጥ በደም ብትርገፈገፍ አንተ በያስከው የኢስላም ማንነት ላይ ጽና። ጣትህን ለጃሂልያ ፊርማ በፍጹም እንዳትልክ። ሙእሚን የታላቅ ሂማ ባለቤት ነው። በፍትህ በእውነትና በርዕትዕ ላይ በሰላም ላይ የተገነባ የማህበራዊ ኢኮኖሚያዊና ፖለቲካዊ ታላቅነትን የሚሻ ህዝብ ነው። ከእግሬ በታች ነው ብሎ የጃሂልያ ርዝራዥ በሙሉ የሚጥል ነው። ህልሙ መስተጋብሩ ባህልና ወጉ እሴትና መርሁ በሙሉ መለኮታዊ ከሆነ ምንጭ የተቀዳ በፍትህና ርትዕ ላይ የተመሰረተ የጋራ ሀገርን ለመገንባት የሚተጋ ታላቅ የአላህ ባሪያ ነው። ከውዳቂ ስነ ምግባር ከሀብትና ንብረት ምንጭ የዘርና የቀለም ፉከራ ተላቆ በአንድነት የፍትህና ርትዕን አየርን የሚያሰፍን መልካም ዘብ ነው። ሁሉም ከኢስላም በታች ነው። ሁሉም ጃሂልያ ከእግር በታች የተዋረደ ነው። አላ ኩሉ ሸይء من امر الجاهليه تحت قدمي موضوع ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ይህን የማሳረጊያ መልእክት የነገሩን እንዲህ ሲሉ ነው። ወዳጄ ይህን የማሳረጊያ መልእክታቸውን ስማ። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ቀደም ሲሉ ወንድሞቼ የጠቀሱላችሁን በአላሁ ስብሓነሁ ወተዓላ ኪታብ ላይ ቀጥ ብሎ መቆም የነቢዩን ሰለላሁ ዐለይሂ ወሰለም ቤተሰቦች ሁሉ አስታውሶ ክብራቸውን መጠበቅ አላህን